ሰላም ጤና ይስጥልኝ። እንዴት ናችሁ የእናቴ ልጆች? ይህን ቪዲዮ የዩቱብ መክፈት የፈለግኩት ለፋይብሮይድ እና ስስት እና ሰውነት እየጨመረ ነው ምናምን ነው ሰፖርት ከሰው ስለምፈልግ እና ሌላ ሰው ደግሞ ከኔ እንዲማር ጤናችን በእጃችን በሚለው ነገር ነው እና አሁን ምሳሌ አንዳንድ ሰው ፋይብሮይድ ይኖረውና መሀን ይሆናል፣ መውለድ አይችልም ምናምን እና ፕሊዝ ሰፖርት እንደራረግ። ሴቶች ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ እና ላይክ እንደዚህ ሱቆች ምናምን የምገዛቸውን ነገሮች እና መግዛት ስለምፈልግ እነሱን ነገሮች አስተዋውቃለሁ። ይሄ የመጀመሪያ ቪዲዮ ለሰላም ለማለት ነው የእናቴ ልጆች እና ፕሊዝ ሰፖርት አድርጉኝ። እንዴ ፋይብሮይድ እና እጢ ሴቶችን እንደሚጎዳ እና ፋይብሮይድ ላይ እርግዝና በጣም እንዴት አድርጎ በጣም እንደሚጎዳ ምን አይነት ነገር ብንወስድ መድኃኒት እንዴት እንዳሌለው ዶክተር ምንም ማድረግ እንደማይችል ኦርጋኒክ ምግቦች እንዴት እንደሚጠቅሙን ነገር ነው። ከዚህም በፊት ጠቅሞኝ እንደዛ አርጌ አርግዤ ነበረ። አሁን ግን ከወለድኩ በኋላ እቤት ውስጥ ስቀመጥ ሰውነቴ ሰፋፋ፣ በጣም ራስን ቴኬር ለማድረግ አልተመቸኝም እና አሁን ወደ ቦታዬ ለመመለስ ነው። ፕሊዝ ሰብስክራይብ አድርጉልኝ። እንደገና ደግሞ ከሞሪንጋ ውጪ እንዴት ነው ሌላ ሴቶች እንደኔ አይነት እጢና ፋይብሮይድ በሴም ታይም ያላቸው እንዴት ነው ህመሙን ምኑን ኮንትሮል የሚያደርጉት? ፔሪዳቸው እንዴት ነው አምባላንስ የሚሆነው? ላይክ ምን አይነት ዶክተር እርዳታ አገኙ? እዚህ አሜሪካን ሀገር ምንም አይነት መድኃኒት አይሰጡም ለፋይብሮይድ። ሰርጀሪ ነው። ከአንዴም 2-3 ሰርጀሪ አድርጌያለሁ። ይመለሳል፣ ሰውነቴ ፕሮዲውስ ያደርጋል እና የምበላው ግሪንም ከሆነ በጣም ፋይበር ሲበዛ ምናምን ባላንስ ማድረግ አለብኝ። ይሄንን 3 አመት ወይ 4 አመት ባላንስ ማድረግ አልቻልኩም እና ፕሊዝ ሰፖርት አድርጉኝ። ሰውነቴ ስለጨመረ መክሳት አለብኝ ከልጆች ጋር ለመሮጥ እንዲመቸኝ እና እንደኔ ሌሎች እንደዚህ ወንትሮ እያደረጉ እንመካከርበት እንድንነጋገርበት ምናምን አንዳንዴም ቀልድ እንድናደርግበት ምናምን ኦልዌይስ ስትረስ ሳይሆን ላይክ ጆክ ዊ ካን ጆክ አባውት ኢት ሰምታይምስ እንደዛ ነገሮች ማለት ነው እና በጣም ነው የማመሰግነው። ፕሊዝ ሰብስክራይብ። ቴንክ ዩ